ምን ሆነሻል? አልፈልግም ማሳልፊ እንዴ ሻማታ እንዴ ምን ያስጮሽ ማሚ ከዛ ምን አመጣሽልን እኮ ቆይ ግን ማሚ ያለ ማይክል ካሜራ ይዘሽ ሄደሽ ምንም ሳታነሽ እንዴት ትመጫለሽ እንዴ ማሚ ንገሪኛ እሺ ቆይኛንስ መቼ ነው የምትወስጂ እንዴ እኛ የቤተሰብ ትውውቅ የለንም እንዴ ቆይ እሺ እኔ ላግዝሽ ኡፍ ነፍሴን አስጨነቃችኋት እኮ ምንድነው ነገር ዞር በሉልኝ እስኪ ማሚ ደግሞ እንዴት ያለ ማይክል ሀገር ሄደሽ በባዶ እጅሽ ትመጫለሽ ማነሽ ትብቃ ቅድም የሰጠውሽን ሻንጣ እስኪ ስጫቸውና እንደፈለጉ ያርጉት ነፍሴን እኮ አስጨነቃችኋት ግን ለመሆኑ ናትዬን ከመጣው አላየሁትም የት ሄዶ ነው አሁን ነፍሴ ስታስጨንቋት አልነበር እንዴ ምን ይዘጋችኋል ሂዱ አንተ ሰላም ትብቃ አንተ ሰላም በቃ ይሄ ግቢ የማንም ወንበዴ መፈንጫ ይሆን አይጌታቸው ዳጊዬ የኔ ልጅ ምንድነው ነገሩ ምንድነው ደግሞ ይሄን ቦርሳ ሮባ ይዞ ሲወጣ አይቼዋለሁ መቼ ትናንት ከሱቅ ስመለስ በር ላይ ተጋጭተን ነበር መንገድ ላይ ወድቆ ነው ያገኘሁት ስልክ ስደውልለትም እያነሳ አይደለም እርግጠኛ ነኝ ሮባ የሆነ ነገር ሆኗል ደግሞ እንደ ናቲም እንዳይገሉት በእናትህ ምንድነው ያልሽው አንቺ ለካ ሳላወቅሽም ናቲ እኮ ሞቷል ምንድነው ያልሽው አንቺ የኛ ናቲ ምንድነው የምትይው ወይኔ ጉዴ ናቲኛ ወይኔ ልጄ ናትዬ እኔ የምለው ቆይ መቼ ነው ሁሉ የሆነው መቼ ነው የተፈጠረው እኛ ምንም አላወቅንም ማሚ የናትዬ የኔ ዘንካታ ሮጦ እንኳን ሳይጠግብ አጭሩ ገደሉት አይ ማዬ በቃ በእናትህ አታልቅሽ ማሚ እኔ እንግባ አይ ተይው እስቲ ለኛም እኮ ዱብዳ ሆኖብን ነው እናት አላስታመም ነው አንስተን አልቀበር ነው አልጠየቅ ነው እንዲህማ ባይኔ እንደውል እንዳለ አይናትዬ ዳጊ እስያሹ አራሱ ዳጊ አረ ሰው ያለ እኔ የምለው ቆይ ምንድነው እኔ ያልገባኝ ነገር ማሚዬ እኛም አልገባንም ይሄ ነገር ህልምም ቀልድም እየመሰለን ተቸግረናል እንዴ ነቃ እንዴና ህፃን ምን ያርክሽ ልጄ ነቃ ምን ነው አመመ መሄድ አለብኝ ወዴት አላውቅም ብቻ ሮባን ፈልጌ ማግኘት ይኖርብኛል እንዴ ግራ የገባው ነገር እኮ ነው እንዴት ወዴት ብለህ ነው የምትፈልገው እንዴ ፈልጎ አይደል እንደ ሄደው ለምን እንደዚህ የምትጨነቀው በኔ ምክንያት ነው ሮባ እንደዚህ ሆኖ በኔ ምክንያት ነው ይኸውላችሁ ከኔ ጋር ተጋጭተን ነበር ግን ይሁሉ ነገር ይፈጠራል ብዬ አላሰብኩኝም ነበር እቃው መንገድ ላይ ተዘርግፎ ነው ያገኘሁት ስልኩም ስደውልለት ዝግ ነው ምን እሱ ትልቅ ሰው አይደል እንዴ ወንድም ህፃን ልጅ ሆኖ ነው የገደሉት ቆይ ለምን ለፖሊስ አንናገርም ለፖሊስ በፍጹም አይሆንም ለምን እነሱ እስከመጡ ድረስ ሮባን እንተው በፍጹም አይሆንም
ስለደወልክ በጣም ደስ ብሎኛል። ብዙ አታውራ። ይኸውልህ የደወልኩልህ ይቅርታን ተቀብዬ አይደለም የሌላ ሰው ነፍስ እንዲጠፋ ስላልፈለግኩኝ። ማለት አልገባኝም። ሮባ ችግር ውስጥ ነው ወይ ታግቷል ወይ የሆነ ነገር ብቻ አላውቅም። እንዴ ቆይ አንተ በምን አወቅ? እቃውን መንገድ ዳር ተበታትኖ ነው ያገኙት። ወይኔ ብቻ ያውሬ እኔን ለመያዝ እሱ መጠቀም ያድርጎት እንዳይሆን። ማን ነው እሱ? የናቲ በቃ እሺ ምንድን ነው ማድረግ ያለብን? አንድ ጊዜ ቆይ ስልክ ልደውል። እኔ የምልሽ ግን የት ሄደ ይመስልሻል? እኔ ጠንቋይ አልቀልብ በምን አውቃለሁ? ቆይ ግን ለምን ስሄድ ዝም አልነው? ወይም እኔ እኮ አብሬ መሄድ ነበረብኝ። አንቺ ምን ቤት ነሽ? ከሄድኩም እኔ ነኝ። ቆይ አሁንም እኮ መሄድ እችላለሁ። ልሂድ እንዴ? ምን ለማለት ፈልገሽ ነው? አንቺ የምትችይው የማልችለው ነገር ማለት ምንድን ነው? ትውውቃችን ከአንቺ በፊት ስለሆነ በትውውቅ ሳይሆን በቅርርብ ነው። እሺ አትሳሳች። ቆይ ከእሱ ጋር ምን ጀመረሽ ነው? ያምሻል እንዴ? ሩዛ ምንም አልጀመርንም እንዴ? ማሚ ያምሻል እንዴ? ማሚ ምን ሆነሽ ነው? ነይ እንጂ ቆየት ነው እየወሰድከኝ ያለው? ያገተው እሱ ከሆነ የሚገኝበትን ቦታ ጀልሶች ተጠቅሙ። ቆይ ምን እያልክ ነው? እመን ከሱ ጓደኞች መሃል በጣም ማምነውታል። ሲጀመር ከጀማው መሃል ከኔ ጋር የተጋጨ ሰው ነው። ምንም ባላረኩት ነገር ያስጠቆረ። ይኸውልህ ትሰማኛለህ? አንተ ልጅ ምንም ነገር ስራ አላማረኝ። ምንም ይኸውልህ ዳጊ ከፈራ ከፈለክ አንተ መመለስ ይችላል። እኔ ግን ያለበትን ቦታ ፈልጌ እጋፈጠዋለሁ። የመጨረሻ እድል እየሰጠው ነው። ልግደልህ? አይ በቃ ተስማምቻለሁ። በጣም ጥሩ። ያለበት ድረስ ይዘኝ ትሄዳለህ። እኔ ያለበትን አላውቅም። የተስማማን መስሎኝ ነበር። ሀሳብን እየቀየርክ ነው? አይ እኔ በቃ ልሂድና እኔ ያለበት ድረስ ሂጄ ይዤ ልመጣለሁ። ሞኝ እያረከኝ ነው እንዴ? ይዤ ልመጣለሁ ብለህ በዛው ሄደህ ልሸመጠጣኝ ነው? ኧረ በጭራሽ። ልታምነኝ ራሱ እኮ ትችላለህ። በጭራሽ አላምንህም። አሁን ስልክ ትደውልና እንደምትፈልገው እዚህ ድረስ እንዲመጣ ታደርገዋለህ። ኧረ በጭራሽ። እውነትም ነኝ። እጂን ይሄ ነው የብሩክ ስልክ? አዎ። ዳጊ ሮባ ደወለ። አንሷ ታዲያ አንሷ። ምንድን ነው የምትለው? እሺ ሄሎ ብሩክ፣ የት ሆነ ነው? ስልክ በጣም አስቸግረኝ እኮ። ቆይ ደህና ነህ? አለሁ ደህና ነኝ። ብሩኬ አንድ ነገር ላስቸግርህ። ምንድን ነው? ችግር የለውም ጠይቀኝ። በቃ ቦታውን ቴክስት አደርግልሃለሁ፣ ቶሎ ነው። በጣም አሪፍ። ካሁን በኋላ አታስፈልግም። እንዲህ እኮ አይደለም እንዴ ስምምነታችን? ታዲያ ራሴን አደጋ ውስጥ ለጣል? አንተ ብዙ ሚስጥር ታውቃለህ። እስከ ሚስጥር እስከ ወዲያኛው እሸኛለሁ። ካስዬ እንዲያው ቤትሽን ትተሽ ክፍለ ሀገር ሄድሽ? አዎ ጉዳይ ነበረኝ። አይ ምንድን ነበረኝ አልሽ? አይ ጉድ! እንዴት ነው ዘልቀው ይሄን ነገር? ጉዳይ ነበረኝ። ከዛ
አይ ትዳርን ትቶ ጉዳይ አለ እንዴ ካስዬ? ድንቄው ትዳር ምን አልሽኝ? ምንድን ነው ያልሽው? ጉዳይ ነበረኝ አልኩሽ። እና ጨርሰሽ መጣሽ? አዎ ጨርሼ መጣ። ጎበዝ ጎበዝ። አይ እንደው ጠፋሽ፣ ቤቱንም የሚቆጣጠረው ሰው ጠፋችም እንደ ልቧ፣ እነሱም እንደ ልባቸው። በቃ ማን እንደው ማን ሀይ በላቸው። እኔ ተዳረኩኝ ካስዬ። እንዴ ትብቃ። ማን ነው እንደዚህ በሩን የሚያንኳኳው? ስርዓት የለውም እንዴ? ማን ነው ብለሽ ክፈች፣ ዝም ብለሽ እንዳከፍች። ምንድን ነው? ምን ሆና ነው? በር ተንኳኳ። በር ተንኳኳ? ሰው መጥቶ ነው መሆኑ ነው እንግዲህ። ክፈት። ወይ ጉድ! እንደው እኮ እማሚ ምንድን ነው? ማን ያንኳኳው? በር ላይ ፖሊሶች ናቸው ያሉት። ፖሊስ? ፖሊስ 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 በምን ጉዳይ? ጋሽን ፈልገን ነው ያሉት። ቆይ አባዬ ምን አድርጎ ነው ፖሊስ ቤታችን ድረስ የመጣው? እናንተ ምንድን ነው ነገሩ? ፖሊሶች ጋሽን ፈልገው ነው። ማን ጠፍቶ ነው የሚፈለገው? ጋሼ ናቸው። ጋሼ? እና አሁን የት ነው ያሉት? በር ላይ ናቸው። ከአንቺ የተሻለ ሰው ካለ ብለውኝ ነው። ምንድን ነው ነገሩ? እኔስ ምን አስቀመጠኝ? ምንድን ነው ጉዱ? ምንድን ነው ነገሩ? ሮባ አንተ ሮባ ቢንጎ እኔ ስለገደልከኝ ወንድምህን አታገኝም።